ወሎ የታሪክ የባህልና የተስፋ ምድር። በዚህ ምድር ላይ ከትውልድ ትውልድ የተሸጋገሩ መልካም እሴቶችና ባህሎች ባለቤት ድንቅ ምድር ናት። እነዚህንም ባህሎች በአንድ መድረክ ላይ እንደገና ሊገናኙ የደቡብ ወሎ ዞን 17ኛው የባህልና ኪነ ጥበብ ፌስቲቫል በጋራ በውቧ ደሴ ከተማ በወሎ ባህል አምባ አዳራሽ አሰባስቧቸዋል። ከታህሳስ 22 እስከ 25 2018 ዓ.ም በተካሄደው በዚህ የባህል ፌስቲቫል ከ1500 በላይ ታዳሚዎች ተገናኝተው ተከታትለዋል። ፌስቲቫሉ የዞኑን የኪነ ጥበብና ዕደ ጥበብ እንቅስቃሴ የማበልጸግና ለቱሪዝም ገበያ መስፋፋት ምቹ ሁኔታ ለመፍጠር ዋና ዓላማው አድርጎ ተዘጋጅቷል። ባለሙያዎች ለፈጠራ ስራ እንዲነሳሱ የልምድና የመረጃ ልውውጥ መድረክን ለመፍጠር እንዲሁም ተተኪ ሙያተኞችን ለማፍራት አስፈላጊ ሚና ተጫውተዋል። ፌስቲቫሉ ለ4 ተከታታይ ቀናት የተካሄደ ሲሆን በመጀመሪያ ቀን ሁሉም ወረዳዎች ባህላዊ አለባበሳቸውንና የወግ ዕቃዎቻቸውን በመያዝ ከወሎ ባህል አምባ እስከ ፒያሳ የጎዳና ላይ ትርኢት አቅርበዋል። በተቀሩት ቀናት የመድረክ ቲያትር፣ የባህል ሙዚቃና ውዝዋዜ፣ የመነባነብ ውድድር እንዲሁም የፎቶና ስዕል ኤግዚቢሽን፣ የዕደ ጥበብ ባዛር፣ የባህላዊ ምግብና መጠጥ በስፋት ቀርበዋል። ጃማና ደጎሎ ወራኢሉ ካቤ የተጁ የጆማ በውድድሩ ላይ በተለያዩ ዘርፎች ከወሎ ዩኒቨርሲቲ የተመደቡ የቲያትርና የሙዚቃ መምህራን በሰጡት ዳኝነት አሸናፊዎቹ ተመርጠው ተሸልመዋል። በቴዝሎ ዛሬ ወርቅ የማይከፋል ሞቴን በገዛት እንዲቀበል ሄድናናና እና ማገሬ አደራ ሳሚ እንጂ እንዳይከፋል በክብር ሞት ተሰርጌ ይሄው ሽራሽ መጣሁልሽ እልል እያልሽ ተቀበይ ኢትዮጵያ ደስ ይበል የፍቅሬን ተገዛት ተመልከቱ። ወሎ ዩኒቨርሲቲ ለዚህ ፌስቲቫል ዳኞችን ከመመደብ ጀምሮ ለቀረጻና ዶክመንቴሽን ለተሳታፊዎች የአልጋ፣ የምግብ እንዲሁም የትራንስፖርት እገዛ በማድረግ ለዞኑ ባህልና ፌስቲቫል መሳካት ትልቅ አስተዋጽኦ አበርክቷል። ይህ ውድድር የሽልማት ብቻ ሳይሆን የልምድ፣ የመማርና የራስ መተማመንን ለመገንባት አስተዋጽኦ የነበረው መድረክ ሆኖ አልፏል።
17ኛው የደቡብ ወሎ የባህልና ኪነ ጥበብ ፌስቲቫል ያለፈውን ታሪክ አክብሮ ዛሬን አብሮ ነገን አሻግሮ የተመለከተ ነው። ባህል መለያችን፣ ከትውልድ ለትውልድ የምናስተላልፈው አደራችን ነው።